እኛ ደግመን ተናግረናል። እናንተ እኛን አሰሙንም እንጂ የሚያጠምቁ ሰዎች ሰይጣንን ሊያስለፈልፉት አይገባም። ናውጣ ነው ሌባ ነህ ሌባ አጭበርባሪ አታላይ ሰው ቤት ነው የገባው። ይሄ ቤት የክርስቶስ ነው። እዚህ ቤት ሰይጣን ከገባ ሰው ቤት የገባ ሌባ ማለት ነው። ናውጣ ነው የሚባለው። አታስለፍልፉት። ካስለፈለፋችሁ ውሸታም ነው ሰይጣን። ዛሬ ብዙ አጥማቂዎች ሰይጣንን እንደ ጓደኛ ሲያነጋግሩት በጣም ይገርመኛል። እንደ ጓደኛ ያነጋግሩት የት ነው ያስካት? እንዴት ነው ያስካት? አሁን ምን እንደው የምትፈልገው? እንዴት ከአንድ ሌባ ጋር ውይይት ፖሊስ ሌባ ካገኘና ፖሊስ ከሌባው ጋር ውይይት ከጀመረ ገንዘብ አምጣና ፈታለው እያለው ነው ማለት ነው። እናውቃለን እኮ ጸበል ሊጠመቁ ጎረቤቶች ተጠራርተው ሄደው እኮ የታክሲ እኔ ልክፈን በፍቅር ተቃቅፈው እንደው በሰላም ሲመለሱ አጥማቂ ጋር ደርሰው ሲመለሱ በተለያየ ታክሲ ነው የሚመጡት። ለምን ታውቃላችሁ? ሰይጣን ሲለፈልፍ እሷና መድኃኒት ያደረገች ብሎ ሰፈሩ ቡና እንዳይጣጡ ያደርጋቸው። እንኳን መንግስተ ሰብ ቡና እንዳይጣጡ ያደርጋቸው። አሜሪካን ሀገር ስቴቱን አልነግራችሁም። አንዲት እህት የሚያጠምቁ ሰዎች መጥተው ሄደችና ሰይጣን ምንድን ያዘ ሲባል ባለቤቴ በውስጥ ልብስሽ አስደግሙብሻል ብሎ ይለፈልፋል ሰይጣን። እንዴት ያለ የተባረከ ቆራቢ ሰው እኮ ነው። ውስጥ ልብስ ይገዛላት እንደው እንጂ በውስጥ ልብስ አያስደግም ሰውየው። ሰይጣን ውሸት። ያን ጊዜ ታዲያ አጥማቂ ምን አለበት? አንተ አጭበርባሪ ውጣ፣ ምን አገባየው የምን ውስጥ ልብስ ነው ማለት ነበረ። አሃ እስኪ አምጣው። እንደ ልዩ አማካሪ ሰይጣንን ካማከር ብዙ ይቀረሻል፣ ብዙ ይተፋል። ሰይጣን ልንሰማው አይገባም። ሰይጣን አዳምና ሔዋን የዋሹ ሰይጣን አስተምሯቸው ነው። ሰይጣንስ ከራሱ አመንጭቶ ውሸታም፣ አጭበርባሪ፣ አታላይ ደስታችሁን ለመንጠቅ 24 ሰዓት የሚያደባ እንዴ የዛሬዎቹ ሐሰተኛ ነቢያት ዘይት እየጨመሩ ቅባት እየጨመሩ ጨው እየሸጡ እንደው የሚያጭበረብሩ እነዚህ ጥቃቅንና አነስተኛ ናቸው። ክርስቶስ ሲመጣ ከሚመጣው አንፃር እዚህ ግባ የሚባሉ አይደል። እንደውኛ ላልተን ነው እንጂ ምልክታችሁ የሚማርክ አይደል። ኋላ የሚመጣው እኔ ክርስቶስ ነኝ ብሎ የሚመጣው ሐሰተኛ ግን ፀሐይን በእጁ የሚጨብጥ ነው። እየሰማችሁ ነው? ፀሐይን በእጁ ጨብጦ የሚያሳይ። ያሁኖቹ እንኳን ፀሐይ አምፖል አይጨብጡም። ታውቋቸዋላችሁ። እውነቱን ለመናገር እንዴት አድርገው እንደሚታለሉ ሰዎች ያሳዝኑኛል። እኔ በጣም ነው የሚገርመው። የወረደ የዘቀጠ እንዲያው ሊጸለይለት የሚገባ ሲገባ እጸልይላችኋለሁ የሚል እስኮ ሊጸለይለት ነበር የሚገባው እኮ እጸልይላችኋለሁ የሚል ሐሞቱ የፈሰሰ ወኔ የከደው ይሉኝታ ቢስ የሰብናን መለኪያ የኢትዮጵያዊነትን ወሰን ክብር ያለፈ የዘቀጠ ስራ ነው የሚሰራው። ቦሌ ላይ የሚፈሰው እንባ እኮ ከሄደ በኋላ ይረሳኝ ይሆን ነው እንጂ ፍቅር እኮ አይደለም። እውነቱን ለመናገር ይሄ ሰውዬ እንባዬ ትዝ እያለው እንደው ዶላር ይልክ ይሆን እንጂ በሰላም ግባ ብለን ሸኝተን የምን መነፋረቅ ነው? ይረሳኛል ወይ እኮ ነው አይደል? ሰው በደስታ አሜሪካ ወንድሙን የላከ ሰው እንዴት ወደ ክርስቶስ በተስፋ መቁረጥ ይሸኛል? አንቺ እህቴ ባልሽን ያንገበገብሽ እዚህ መተሽ ተሳላሚ ነይ ብትይ እኛ ተላታሚ ነው የምንልሽ። ተላተምሽ ነው የሚባለው። ጋዝ የለም፣ የጋዝ እጥረት አለ ማለት ሰፈር ሰራተኞች የምትበድሉ ሸማችን የሚበድል ነጋዴ እንደኛ ሀገር እኮ ምእመናን ክፋታችን ጥግ ደርሶ እኮ ለሁለት ዓመት ህፃናት የመጣውን መድኃኒት የመጠቀሚያ ጊዜውን አሳልፈው የሚሸጡ ጋዝ ያለቀባቸው ነጋዴዎች አሉ። በየቢሮ ባለ ጉዳይ የሚያንገላቱ ጋዝ የሌላቸው ሹመኞች አሉ። ሁሉ ቦታ ጋዝ። እቤት ሚስትህን ካቃጠልካት ግን ጋዝ የለም ማለት ነው። ምን ያስቃል? አንተ ወነን ሰርታል ማለት ነው። ራስ ታውቃላችሁ። በደንብ ያዙት። የመብራቱ ዋጋ እየጨመረ ነው። ሞኝ እንዳትሆኑ። የእግር መንገድ ተለማመዱ። ነዳጅ እየጨመረ ነው። ከምትነድ እግርህን አስለምደው። የኖርንበት ነው። እግዚአብሔር ይመስገን። ፈረንጆቹ ይሰቃዩ ምቾት ያንገላታቸው እንጂ እኛ በእግራችን ለመሄድ ችግር የለብንም። እኛ እኮ ክርስትና ቢገባን እኮ ሰው እናቱ ሲሞትበት እኮ እንኳን ደስ ያለህ እናቱ ሞተችል ነበር መባል ያለበት እኮ። እንኳን ደስ ያለ አባት ሞተልህ፣ እንኳን ደስ ያለሽ ወንድምሽ ሞተልሽ። ሰው በደስታ ልጁን አሜሪካ ልኮ ወደ መንግስተ ሰማያት እያለቀሰ ከላከ አሜሪካ ገብተው መንግስተ ሰማያት አልገባችሁ ማለት እኮ ነው አይደል? ሞት ናፍቋችኋል? መሞት ትፈልጋላችሁ? አንፈልግም። ያበሻ እያጣጣረ እንኳን ማምሻ እድሜ ነው የሚል ጀግና ነው። ቆሎ አንጀቱ ታጥፎ አጥንቱ ገጦ ደሙ ተመጦ ቆዳው ደርቆ ስጋው አልቆ አልጋ ላይ ተጣብቆ ማምሻ እድሜ ነው። እስቲ በሰላም አሳድረኝ። በግድ መንጭቆ ነው ሞት የሚወስደን ታውቃላችሁ።
በየቦታው በየጸበሉ ተንከራተን ገንዘብ ያላቸው በአውሮፓ በአሜሪካ በሰለጠነው ዓለም እኛ ድሆቹ ደግሞ በሶና ቆሎ ተሸክመን በየጸበሉ ተንከራተን መንጭቆ ነው ሞት የሚወስን ታውቃላችሁ። እግዚአብሔርን ብላ